በዚህ መልኩ ራስሽን መከታተል ስራሽን ቀላል ከማድረጉም በላይ ዓላማሽን በሚያሳካ መንገድ እየተራመድሽ መሆንሽንም ለማወቅ ይረዳሻል። 6ኛ የቅርብ ጓደኛ ይኑርሽ። ከራስሽ ዓላማና አሰራር ጋር የምትጣጣም ወይም የምትሄድ ጓደኛ መያዝ የደረስሽበትን ሁኔታ ሪፖርት ለማድረግ፣ አብሮ ችግር ለመፍታት ለመሳሰሉ ስራዎች ይጠቅማል። 7ኛ የረጅም ጊዜ እቅዶችን ለማሳካት የሚረዱሽ አጫጭር እቅዶች ይኑሩሽ። ከምረቃ በኋላ ግራፊክ አርቲስት የመሆን ህልም ካለሽ በትናንሽ ስራዎች ራስሽን ፈትኚ። በሙያው አለ የሚባል መጽሐፍ ፈልገሽ አንብቢ። ስትመረቂ ልትቀጠሪ የምትችይባቸውን 3 ድርጅቶች መለየት፣ ሲቪሽን ካሁኑ ማዘጋጀት መጀመር፣ ለእያንዳንዱ ስራ የመከታተያ ቅጽ በማዘጋጀት የተሰራውን ምልክት በማድረግ ተከታታይ። 8ኛ ከፍተኛ መነቃቃት ከሚያሳዩ ተማሪዎች ጋር ጊዜሽን አሳልፊ። 9ኛ ዓላማሽን የሚያስታውሱ ስነ ስርዓቶች ይኑሩሽ። የሕክምና ትምህርት የምትከታተይ ከሆነ ስታጠኚ ስቴቶስኮፕ አድርጊ። አስተማሪ ለመሆን እየተማርሽ ከሆነ ለጥናት ከመቀመጥሽ በፊት በአይነ ህሊናሽ አጭር ትምህርት ከፊትሽ ለሚገኙ ተማሪዎች ስጪ። እነዚህ በግልሽ የምታደርጋቸው ማለትም ለሌሎች የማታሳያቸው ቢሆን ይመረጣል። ዋናው ጉዳይ ግን የራስሽን ማነቃቂያ መንገዶች መጠቀም ነው፣ የፈለገውን ያህል ጅላጅላ አኳኋን ቢመስሉ። ይህ ተራኪ ነው። ይህ ተራኪ ነው። ሁለቱ ዘና የሚያደርጉ መንገዶች። ዘና ማለት መዝናናት አይደለም። ዘና ማለት ቀስ ብሎ በመተንፈስ፣ በዝቅተኛ የልብ ምትና የደም ግፊት፣ በዝቅተኛ የጅማት ውጥረት እና ወደ አእምሮ የሚሄደውን ደም በመጨመር የሚመጣ የመረጋጋት ስሜት ነው። ይህ አይነት መረጋጋት በንቃት የተቃኘ እንጂ ወደ እንቅልፍ የሚወስድ መረጋጋት አይደለም። ይህ በመረጋጋት የታጀበ ዘና ማለት ለተማሪዎች በጣም ጠቃሚ እንደሆነ ጥናቶች አሳይተዋል። ዘና ማለትን በየቀኑ የሚተገብሩ ተማሪዎች ከማይተገብሩ ተማሪዎች ጋር ሲወዳደሩ እጥፍ የማስታወስ ችሎታ መያዛቸውና መልመጃዎችን ወይም ጥያቄዎችን በፍጥነት መስራት መቻላቸው ጥናቱ አመልክቷል። ለተሻለ ውጤት ዘና ማለት ቢያንስ በቀን 2 ጊዜ ከ10 እስከ 20 ደቂቃዎች መለማመድ ያስፈልጋል። ይሁን እንጂ ይህን ስልት በማንኛውም ጊዜ መጠቀም ይቻላል። ለምሳሌ ከቴስት ወይም ፈተና በፊት ከ1 እስከ 2 ደቂቃዎች ያህል ቢሞከር ውጤት አለው። መንገድ 1 በጥልቀት በመተንፈስ ዘና ማለት። በሚመች ግን እንቅልፍ በማያሲዝ አካላዊ ቁመና ራስህን ዘና አድርገህ ተቀመጥ ወይም በጀርባህ ጋደም በል። አይኖችህን በመጨፈን በአፍንጫህ በኩል በዝግታ አየር ወደ ውስጥ አስገባ። ሆድህ ሲነፋ ልብ በል። በዝግታ በአፍህ በኩል ወደ ውጭ ተንፍስ። ሆድህ ሲጎድል ልብ በል። ይህን 2 ወይም 3 ጊዜ ደጋግም። ውጥረቱ ገላህን ሲለቅህ አስተውል። አሁን ደግሞ በመደበኛው አተነፋፈስ አእምሮህን ዘና አድርግ። ወደ ውጭ በተነፈስክ ቁጥር እርጋታ ወይም ቤት የመሳሰሉ ቃላትን በጥሞና ደጋግም። ወደ ውስጥና ወደ ውጭ ስትተነፍስ የልብ ምቶችህን ልብ በል። ከእግር እስከ ፊትህ ያሉትን ጅማቶች በቀስታ ዘና አድርጋቸው። ይህን ከ10 እስከ 20 ደቂቃዎች ደጋግም። መንገድ 2 ጅማትን በመወጠር ዘና ማለት። ጅማቶችህን ዘና በማድረግ በተመቻቸ ሁኔታ ተቀመጥ ወይም በጀርባህ ጋደም በል። የእጆችህን ጅማቶች ጣቶችህን በመጨበጥ ጠበቅ አድርጋቸውና ወደ ውስጥ ተንፍስ። በዝግታ አየር ወደ ውጭ ተንፍስና የእጆችህን ጅማቶች ላላ አድርጋቸው። እየለቀቀ ያለውን ውጥረት አስተውል። በእጆችህ አካባቢ ቀለል የማለት ስሜት ተሰማህ? ይህን በሌሎች የክንድህ፣ የእግሮችህ፣ የፊትህ፣ የትከሻዎችህ ጅማቶች አድርግ።
አእምሮ ዘና እንዲል ፍቀድለት። እየተሰማህ ያለውን መረጋጋት አስተውል። ይህን በተመስጦ ማሰላሰል ከ10 እስከ 20 ደቂቃዎች ደጋግመህ ከውን። ሌሎች ዘና የማለት መንገዶችም አሉ። ከነዚህ ውስጥ አእምሮን ለማጥራት በተመስጦ ማሰላሰል፣ በመራመድ ተመስጦ ማሰላሰል፣ በቀልበ ሙሉነት ተመስጦ ማሰላሰልና ዮጋ ይገኙባቸዋል። ይህ ተራኪ ነው። ይህ ተራኪ ነው። ዘና በል። በጣም ርካሹ ቀላሉና ብዙም ያልተዘመረለት የጥሩ ጤና ቅመም ዘና ማለት ነው። በተለይ ደግሞ በተስተካከለና ረጋ ባላት ተነፋፈስ የሚገኘው ዘና ማለት ለአእምሮና ለአካል ጤና ወሳኝ ነው። ይህ እንዴት እንደሚደረግ ቀደም ሲል በዚህ ርዕስ የተዘረዘሩትን ተመልከት። ይህ ተራኪ ነው። ይህ ተራኪ ነው። ለራስህ ያለህን ግምት ወይም ዋጋ ከፍ አድርግ። አዎንታዊ የሆነ ግምትና ለራስ ከፍ ያለ ዋጋ መስጠት ለስኬት ወሳኝ ነው። በቀላሉ ማሻሻልም ይቻላል። መሆን የምትፈልገው አይነት ሰው ሆነህ እስኪ ራስህን በአይነ ህሊና ሳል ወይም እይ። ሐሳቦችህንና ከራስህ ጋር የምታደርጋቸውን ንግግሮች አዎንታዊ ለማድረግ ተለማመድ። በቀላሉ ፈገግታ ማሳየትን፣ አብዝቶ መሳቅን፣ በቀላሉ የሚቀርቡት አይነት ሰው መሆንንና አጋዥ መሆንን ተለማመድ። ጥያቄዎችን ጠይቅ። በውይይት ወቅት ሐሳብህን አካፍል። እምቢ ማለት የስንፍና ምልክት አለመሆኑን ተገንዘብ። በየቀኑ መሻሻሎች ለማሳየት ሞክር። ይህ ተራኪ ነው። ይህ ተራኪ ነው። የግል ንጽህናን ጠብቅ። ጉንፋንና ሳል፣ አንዳንድ የሆድ ውስጥ ህመሞች የሚተላለፉትና ጥቃት የሚያደርሱት የግል ንጽህናን ባለመጠበቅ ነው። በተለይ እጆቻችን በየቀኑ ብዙ ጊዜ ከሰዎች፣ ከእቃዎች፣ ከምግቦች ጋር ንክኪ ያደርጋሉ። በእነዚህ ወቅቶች ለበሽታ የሚዳርጉ ጀርሞች ወደ ሰውነታችን ይገባሉ። ለዚህ ቀላሉ መፍትሄ እጆቻችንን በየጊዜው በሳሙና በአግባቡ መታጠብ ነው። የገላችንና የልብሶቻችን ብሎም የመኖሪያ አካባቢያችን ንጽህናም ለጤናችን በጎ አስተዋጽኦ አለው። ይህ ተራኪ ነው። ይህ ተራኪ ነው። ጎጂ ልማዶችን አስወግድ። አልኮል፣ እጾችና ትንባሆ ማጤስ ደካማ የምግብ ፍላጎት፣ ፍርሃት፣ ጭንቀት፣ ቁጣ፣ ስራን ማቆየት፣ ዝቅተኛ በራስ መተማመን በመሳሰሉ መጥፎ ልምዶች ተተብትበሽ መውጫው ጠፍቶብሻል? መልስሽ አዎ ከሆነ ከዚህ መጥፎ አዙሪት ለመውጣት የሚያግዙሽ 3 መንገዶች ከዚህ በታች ታገኛለሽ። አንደኛ፣ የመረጃ መንገድ። መጥፎ ልማዱን በተመለከተ በቂ መረጃ ለማግኘት ጥናት አካሂጂ። ስለ ጉዳዩ መጽሐፍት አንብቢ። ከኢንተርኔት መረጃ ሰብስቢ። ሌሎች ችግሩን እንዴት እንደተወጡት ተረጂ። ሁለተኛ፣ ራስን የማሻሻል መንገድ። እንደ የእግር ኳስ ስፖርት ሁሉ አንዳንዴ ጥሩ መከላከል በጥሩ ማጥቃት ሊገኝ ይችላል። ራስህን በማበልጸግ ወይም በማሻሻል የማይሰሩ ልምዶችን አስወግድ። ይህም አዳዲስ ሐሳቦችን በመሞከር፣ አዳዲስ ጓደኞችን በመተዋወቅ፣ የተለዩ ምግቦችን በመመገብ፣ አዳዲስ ዓላማዎችን በመቅረጽና
አዳዲስ የህይወት እንቅስቃሴዎችን በማድረግ ማሳካት ይቻላል። ሶስተኛ እርዳታ የማግኘት መንገድ። ከችግርህ ለመውጣት ሊያግዙ የሚችሉ ሁሉንም ሰዎችና አጋጣሚዎች ተጠቀም። እነዚህም የቤተሰብህ አባላት፣ ጓደኞችህ፣ ፍቅረኛ ሊሆኑ ይችላሉ። ከዚህ ባለፈም የዩኒቨርሲቲ ካውንስሊንግ አገልግሎት፣ ሆስፒታሎችና ክሊኒኮችም ለእርዳታ ክፍት ናቸው። ይህ ተራኪ ነው። ይህ ተራኪ ነው። አስሩ የድብርት ምልክቶች። አንደኛ ለረጅም ጊዜ የቆየ የሐዘን ስሜት፣ ማልቀስ፣ በቀላሉ መቆጣት፣ ተነሳሽነትና ጉልበት ማነስ። ሁለተኛ ካሁን በፊት ያስደስቱሽ የነበሩ ነገሮች አሁን ምንም ትርጉም አልሰጥ ካሉሽ። ሶስተኛ በአመጋገብ ልማድሽ ላይ ከፍተኛ ለውጥ ማሳየትሽ። አራተኛ ዝቅተኛ በራስ የመተማመን፣ የጥፋተኝነት ስሜት፣ ሀፍረት፣ ነገሮችን አጨልሞ መመልከት። አምስተኛ ትኩረት ማነስ፣ ሐሳብ መሰብሰብ አለመቻል፣ ማጥናት አለመቻል ወይም የትውስታ አቅም መቀነስ። ስድስተኛ ውሳኔ ለመወሰን መቸገር። ሰባተኛ አጠቃላይ የድካም ስሜት፣ መቅበጥበጥ፣ እንቅልፍ ማጣት ወይም ጉልበት መጨረስ። ስምንተኛ ተስፋ መቁረጥ፣ ከነገ ወይም ከወደፊት ብዙ አለመጠበቅ። ዘጠነኛ ግልጽ ባልሆኑና መለየት በሚያስቸግሩ ህመሞች ተጠቅቻለሁ የሚል ፍርሃት መፍጠር። አስረኛ ተደጋጋሚ የሞት ወይም ራስን የማጥፋት ሐሳቦች። ይህ ተራኪ ነው። ይህ ተራኪ ነው። ድብርትን ከራስ የማስወገጃ ፍቱን መንገዶች። አንዱና ዋነኛው ድብርትን የመቋቋሚያ ዘዴ አዳዲስ አስተሳሰቦችን መምረጥ ነው። እንዴት? አንደኛ አሉታዊ አስተሳሰቦችን አስወግድ። ድብርት ህይወት የሚያገኘው በአሉታዊነት እቅፍ ውስጥ ሲገባ ነው። ለድብርት ምክንያት የሆነው ነገር ዘላቂ፣ ቶሎ የማይወገድና ላንተ ብቻ የደረሰ አድርጎ የሚቆጥረውን አሉታዊ ሐሳብ አስወግድ። ከዚህ ይልቅ ህይወት በጊዜ እየተሻሻለች የምትሄድ መሆኗን፣ አንድ ችግር አንዱን የህይወትህ ክፍል ብቻ የሚያጠቃ መሆኑንና መንስኤውም ያንተ የግል ስህተት አለመሆኑን፣ ይልቁንስ አንድ ነገር በማድረግ ልታስወግደው እንደምትችል ወቅ። ሁለተኛ ራስህን በሌላ ስራ ጥመድ። እንደ ቁጣ ሁሉ ድብርታም ሐሳቦችን በጥሩና አነቃቂ ሐሳቦች መተካት ስጋትን ለማስቆም ይረዳል። ሐሳብህን ወደ በጎ በሚቀይሩ እንቅስቃሴዎች ላይ ተሳተፍ። ለምሳሌ የክለብ አባል ከሆንክ ወደ ክለብ ቢሮ በመሄድ ስራ ካለ ለመስራት ወይም ከአባላት ጋር ጥሩ ጊዜ ማሳለፍ ሳይበጅ አይቀርም። ሶስተኛ አዎንታዊው ላይ አተኩር። አሁን ለደረስክበት ደረጃ ራስህን አድንቅ። ብዙ ተማሪዎች እንዳንተ እድለኛ ላይሆኑ እንደሚችሉ አስብ። ስኬቶችህን በጽሁፍ በመዘርዘር እስኪያቸው። ተመስገን ሊያስብሉ የሚችሉ ብዙ አጋጣሚዎች አልፈሃል፣ አግኝተሃልም። በሌሉ ነገሮች ላይ ብቻ አተኩረህ ከመጸጸት ያለህንም በማድነቅ ደስ ይበልህ። አራተኛ ችግር ውስጥ የተደበቀውን በጎ ነገር ፈልግ። በማንኛውም ፈተና ውስጥ የተደበቀ በጎ ነገር አለ። ሌላ ቢቀር ለወደፊት ትምህርት የሚሆን ተሞክሮ ይገኝበታል። በዚህ ፈተና አማካይነት ህይወት ልታስተምር ያቀደችውን ተሞክሮ ፈልግ። ካገኘኸውም ችግሩን ወደ ኋላ ተውና ወደፊት ተራመድ። አምስተኛ እርዳታ ጠይቅ። የዶርም ጓደኛ ወይም ሌላ የምትቀርበው ሰው ሊሆን ይችላል። ቀደም ሲል በሌላ ርዕስ እንደተጠቀሰው ጓደኞች ነገሮችን በሌላ መንገድ እንድናይ ያደርጉናል። ይህ ችግር ሁሉም ጋር እነሱም ጭምር ጋር ያለ መሆኑን ወዘተ እንድናውቅ ሊያግዙን ይችላሉ። ስድስተኛ ይህ ሳይቀር ያልፋል የሚለውን አባባል አስታውስ። የዛሬ ዓመት ራስህን በተለየ ቦታና ሁኔታ ውስጥ ታገኛለህ። ያኔ
ይህ የድብርት ፈተና ትውስታ ብቻ ሆኖ ይቀራል። ይህም የሚሆነው ካስታወስከው ብቻ ነው። 7ኛ ካንተ በባሰ መልኩ በሐዘንና በድብርት ውስጥ ያሉትን ሰዎች ልብ በል። ከነሱ ጋር ራስህን በማወዳደር አንተ እንዴት የታደልክ እንደሆንክ አስተውል። አንዱ አዋቂ እግር የሌለው ሰው እስካገኝ ድረስ ለምን ጫማ የለኝም ብያዝን ነበር ብሏል። 8ኛ ቀደም ሲል በዝርዝር የቀረቡትን ዘና የማለት መንገዶች ሞክር። የሰውነት እንቅስቃሴ፣ በተመስጦ ማሰላሰል፣ በእግር መራመድ፣ ሞቅ ያለ ሻወር የመሳሰሉትን። ይህ ተራኪ ነው። ይህ ተራኪ ነው። ጭንቀትን የመቋቋሚያ መንገዶች። የጭንቀት ዋና ምክንያት ስጋት ወይም እርግጠኛ አለመሆን ነው። ገንዘብን፣ ጤናን፣ ትምህርትን፣ ጓደኞችን፣ ፍቅረኛንና በራስ መተማመንን በተመለከተ ስጋት ውስጥ መግባት ነው። ሲናገሩት ቀላል ቢመስልም አንድን ነገር መቆጣጠር ካልቻልክ ስለ ነገሩ መጨነቅ ምንም የሚፈይደው ነገር አይኖርም። ችግሩን መፍታት ካልቻልክ መጨነቅን ምን አመጣው የሚል አባባል አለ። ስለ ነገ ሁላችንም እርግጠኛ መሆን አንችልም። ይሁን እንጂ አቅማችንና ችሎታችን የፈቀደውን በማድረግ ለጥሩ ነገር ዛሬ መስራት እንችላለን። ለነገ ማቀድም ያስፈልጋል። ጎጂ ጭንቀትን በአግባቡ መያዝ የሚቻለው ስጋታችንንና ጭንቀታችንን ዘና ባለ ሁኔታና አዎንታዊ አመለካከትን በማበልጸግ ነው። ከዚህ ቀጥሎ እነዚህን በጽሑፍ ዘርዝሮ ማስቀመጥም ጥሩ ነው። አካላዊ የጭንቀት ምልክቶች ብዙ ሊሆኑ ይችላሉ። የጅማት መወጠር፣ ራስ ምታት፣ የጀርባ ህመም፣ የምግብ አለመፈጨት፣ የሆድ ድርቀት ወይም ተቅማጥ፣ የወሲብ ድክመት፣ የአካል መድከምና የስሜት መመሰቃቀል። ጭንቀት በዩኒቨርሲቲ ተማሪ ላይ የሚያደርሰው ሌላው ችግር ማስታወስን ማወኩ ነው። ከዚህ በተጨማሪ የፈጠራ ችሎታን፣ ሐሳብ ማሰባሰብን፣ ለዝርዝር ነገሮች በቂ ትኩረት ማድረግን የመሳሰሉ የአእምሮ ክሂላትን ይጎዳል። ጭንቀት ውስጥ ስትገባ በትምህርት መደሰትህ ቀርቶ የሚፈለግብህን ስራ እንዳታከናውን እንቅፋት ይሆንብሃል። ስትጨነቅ ታዲያ ምንድነው ማድረግ የምትችለው? ይህ ተራኪ ነው። ይህ ተራኪ ነው። ጤናማ የሚባል የጭንቀት አይነት። ከጭንቀት ተጠቂዎች በተቃራኒው ደግሞ የፈጠራ ሰዎች አሉ። እነዚህ የጭንቀት ሰለባ ሳይሆኑ ቶሎ ወደ ተሻለ መፍትሄ የሚሮጡ ናቸው። እነዚህ ስሜትን በብልህነት መያዝ ማለት ስሜቱን መደበቅ ወይም መሸፋፈን ሳይሆን ከጭንቀት እስር የሚያላቅቁ ፍቱን አማራጭ መፍትሄዎችን የሚወስዱ ናቸው። እነዚህን መጥፎ ስሜቶች ቶሎ ለይተው በማወቅ በስሜቱ ላለመጠለፍ አዎንታዊ እርምጃ ይወስዳሉ። ይህ ተራኪ ነው። ይህ ተራኪ ነው። ጤናማ ያልሆነ የጭንቀት አይነት። የጭንቀት ሰለባ የሆኑ ሰዎች የሚታያቸው ነገር ቢኖር በቶሎ ከዚህ ምቾት ከሚነሳ ሁኔታ መውጣት ነው። ለዚህም ፍቱን ያልሆኑ መፍትሄዎችን ተግባር ላይ ያውላሉ። ከመጠን በላይ አልኮል መጠጣት፣ እስኪደነዝዙ ድረስ ቴሌቪዥን ወይም ኮምፒውተር ፊት መቀመጥ፣ ብዙ መስራት፣ መጣላት፣ አደንዛዥ እጾችን መጠቀም፣ ብዙ ወይም ትንሽ መብላት፣ በብዛት ማጤስ፣ ሻይና ቡና በብዛት መውሰድ ወይም ከአቅም በላይ በሚያስወጣ ቁማር ላይ መሳተፍ። ለምን በዚህ ራስ አጥፊ ተግባር ተሳተፋችሁ ተብለው ሲጠየቁ ብዙውን ጊዜ ሌላውን ተጠያቂ የማድረግ ወይም የማውገዝ ምላሽ ይሰጣሉ። ከዚህ አልፈው ጭንቀቱ ነው እንዲህ እንዳደርግ ያደረገኝ በማለት ራሱን ጭንቀትን ይወቅሳሉ። እንደ ቅብጥብጥና ችኩል ሕፃን ቶሎ ቶሎ መርካት ይፈልጋሉ። እነዚህ ምርጫዎቻቸው
በወደፊት ህይወታቸው ላይ ሊያሳድሩ የሚችሉትን ተጽዕኖ ማየት ይሳናቸዋል። ከአንዱ በደንብ ያልታሰበበት ምርጫ በችኮላ ወደ ሌላው በመረማመድ ብዙ ከመስመር እየወጡ ይሄዳሉ። ይህ ተራኪ ነው። ይህ ተራኪ ነው። የጭንቀት ማስወገጃ 6 ደረጃዎች። አንደኛ፣ የጭንቀቱ መነሻ ምክንያት ማለትም ሰው ወይ ሁኔታ። ይህን ሁኔታ ወይም ችግር ምን እንደሆነ ጠንቅቆ መረዳት፣ ለምሳሌ በብዙ ተማሪዎች ፊት መናገር። ሁለተኛ፣ እምነቶች፣ ስለ ሁኔታው ወይም ስለ ችግሩ ያለን እምነት፣ ለምሳሌ በጣም ስለምፈራ ይህን ማድረግ አልችልም፣ ሁሉም ይስቁብኛል፣ ይህን መቋቋም ደግሞ አልችልም። ሶስተኛ፣ ውጤቶች፣ እነዚህ እምነታችንን ወይም ሐሳባችንን ተከትለው የሚመጡ ምላሾች ናቸው። ይህ የጭንቀቱ ስሜታዊ ምላሽ ሊሆን ይችላል፣ ለምሳሌ ማልቀስና መርበትበት፣ ወይም ደግሞ ምላሹ አካላዊ ሊሆን ይችላል፣ ለምሳሌ የልብ ምት መጨመር። ምላሹ በድርጊት ሊገለጽ ይችላል፣ ለምሳሌ ከጓደኞች መራቅ፣ ዝምታ ማብዛት፣ ቁጣ ማለት። አራተኛ፣ አሉታዊ እምነቶቹን የሚቃረኑ ሐሳቦች በማንሳት መሞገት፣ ለምሳሌ ወጥቼ ስናገር ሁሉም ሰው ነው እንደሚስቅብኝ፣ ይህን ያህል አስፈሪ ነው ወይ? ጭንቀቴን በመቀነስ ንግግሩን ማድረግ የምችልበት ዘዴ አይኖርም? አምስተኛ፣ በቁጥር 1 የተጠቀሰውን ቀስቃሽ ምክንያት ለመቋቋም የሚያስችል አዲስ ዘዴ መሞከር። ከነዚህ አንዱ አዳዲስ ራስን ዘና የሚያደርጉ ክሂላትን መማር ወይም ንግግር ስታደርግ ጭንቀት የሚፈጥርብህ ምንድነው? ስትጀምር ነው ወይስ በመሃል? የሰዎችን ፊት ስታይ ነው? ስድስተኛ፣ ዓላማዎች ላይ ማተኮር። ይህ የጭንቀት መነሻ ጊዜያዊ እንደሆነ ልብ በል። ተማሪ የመሆን አንዱ አካልም ነው። ስለዚህ ከዚህ የምትማረው ነገር ካለ በማጎልበት ለዓላማህ መሳካት አውለው። ይህን ዘዴ በመጠቀም የጭንቀት ምክንያት የሆነውን ነገር ወይም ሁኔታ በማወቅ መፍትሄ መፈለግ እንችላለን። ይህ ተራኪ ነው። ይህ ተራኪ ነው። ጊዜን በአግባቡ እንድትጠቀም የሚረዱ 12 ስልቶች። በዩኒቨርሲቲ የሚኖርህ ቆይታ በስኬት ይሁን በውድቀት እንዲገባደድ ከሚያደርጉ ምክንያቶች ዋነኛው የተሰጡህን 24 ሰዓታት የምትጠቀምበት መንገድ ነው። ኢንተርኔት ላይ ለሰዓታት የምትቆይ ከሆነና ለጥናትና ለቤት ስራ ከምትሰጠው ጊዜ በላይ ፌስቡክ ላይ አፍጥጠህ የምትውል ከሆነ ችግር አለብህ። ዓላማህ በትንሽ ጊዜ ብዙ መማርና መስራት ነው። ይህን ለማሳካት የሚረዱ ምክሮች ከዚህ በታች ቀርበዋል። አንደኛ፣ ጊዜ በምን ላይና እንዴት እየዋለ እንደሆነ ወቅ። በየሰዓቱ የምታከናውናቸውን ስራዎች በሰዓታት ከፋፍለህ የሳምንቱን ስራዎች በጽሁፍ አስቀምጥ። ሰዓታትህን ክፍል ውስጥ የቤት ስራ፣ ጥናት፣ ላብና ቤተ መጻሕፍት፣ ኢሜይልና ፌስቡክ፣ የምግብ ጊዜ፣ የጓደኛ ጊዜ፣ የመኝታ ጊዜ በማለት ከፋፍላቸው። ሁለተኛ፣ ለአንድ ክሬዲት ትምህርት በሳምንት ቢያንስ 3 ሰዓታት ከክፍል ውጪ ጥናት መድብ። በዚህ ስሌት መሰረት ለ3 ክሬዲት ኮርስ ከ6 እስከ 9 ሰዓታት ለጥናት መመደብ አለብህ ማለት ነው። ከዚህ በላይ ወይም በታች ለሆነ ጊዜ እየሰራ ከሆነ የአጠናን ዘዴህን እንደገና መፈተሽ ይኖርብሃል። ሶስተኛ፣ ከቻልክ ክፍል ውስጥ ከሚሰጠው ትምህርት በአንድ ቀን ቀድመህ ተዘጋጅ። ማክሰኞ ክፍል ካለህና ቀጥሎ የሚኖርህ ሐሙስ ከሆነ በቀጣይ ክፍለ ጊዜ የሚሸፈነውን ትምህርት ማክሰኞ ወይም ረቡዕ አንብብ። በዚህ መልክ ከተዘጋጀህ በዕለቱ የሚቀርበውን ትምህርት በቀላሉ ለመከታተልና በቂ ማስታወሻ ለመያዝ ይመቻል። ከዚህ በተጨማሪ ክፍል ውስጥ በሚደረግ ውይይት ተሳታፊ እንድትሆን ስለሚያደርግህ አስተማሪው በቀላሉ እንዲለይህና ትኩረት እንዲሰጥህ ያደርጋል። ለሁሉም የትምህርት አይነቶች ይህን ማድረግ ባትችል እንኳን
ቢያንስ ከባድ በሚባሉት ላይ ብትጠቀም ጥሩ ነው። አራተኛ ቅድሚያ የሚሰጣቸውን ስራዎች በማስቀደም ስራ። የትኛው የቤት ስራ አስቸኳይ እንደሆነ ወቅና ለሱ ቅድሚያ ስጥ። ቀላልና ደስ የሚሉህን አሳይመንቶች በመስራት አትጀምር። በተጨማሪም የትኞቹ ስራዎች ለዋናው ትምህርትህ ወይም ለወደፊት እቅድህ ወሳኝ እንደሆኑ ለይና ቅድሚያ ስጣቸው። አምስተኛ የመመረቂያ ጽሑፍ ዝግጅትን የመሳሰሉ ትላልቅ ስራዎች ወደ ትናንሽ ስራዎች ከፋፍለህ ስራቸው። ይህን የጽሑፍ ስራ ለምሳሌ መግቢያ፣ የተዛማጅ ስራዎች ዳሰሳ ወይም ሊትሬቸር ሪቪው፣ ግኝቶች በማለት ከፋፍለህ መስራት ትችላለህ። ከነዚህ አንዱን ወደ ትናንሽ ስራዎች ከፋፍለህ መስራት ትችላለህ። በዚህ መልኩ ስራውን ከከፋፈልክ በኋላ ለእያንዳንዱ ስራ የሚያስፈልገውን ጊዜ በመገመት በሳምንት ምን ያህል ጊዜ ብትሰራ በጊዜ መጨረስ እንደምትችል ማወቅ ትችላለህ። ስድስተኛ በአንድ ድንጋይ ብዙ ወፎች መግደልን ተማር። ለምሳሌ በጥቂት ሳምንታት ውስጥ መድረስ ያለባቸው 2 አሳይመንቶች ካሉ ወደ ቤተ መጻሕፍት ስትሄድ ለሁሉም የሚበቃ የንባብ ጊዜ እንዲኖርህ በማድረግ ጊዜህን መመደብ ትችላለህ። አንዱን የትምህርት አይነት ስታነብ ለምሳሌ ፊዚክስ ለሌላ ተመሳሳይ ትምህርት ማለትም እንደ ሜካኒክስ አይነት የሚጠቅም መረጃ ካገኘ ለሁለቱም በአንዴ ማንበብ ትችላለህ ማለት ነው። ሰባተኛ የሴሚስተሩን የትምህርትና የፈተና ጊዜ የሚያሳይ ትልቅ የግድግዳ ካላንደር በማዘጋጀት በቀላሉ በሚታይ ቦታ ለጥፍ። በየጊዜውም ጎብኘው። ወቅቱና ስራው ሲያልቅ ምልክት በማድረግ ምን ያህል እንደቀረህ ማወቅ ትችላለህ። ስምንተኛ የትምህርትና የቤት ስራዎችን ዝርዝር በጽሑፍ አስቀምጥ። የተከናወነውን ስራ በምልክት ማጥፋትህን አትርሳ። ዘጠነኛ የጥናት ጊዜህን ላንተ በሚመችና ውጤታማ በምትሆንበት ወቅት አቅድ። የጠዋት ወይስ የቀን በአግባቡ መያዝ። መጥፎ አጋጣሚን፣ ጥፋትንና ውድቀትን በአግባቡ መያዝና ማስተናገድ በህይወት ውስጥ ከሚገጥሙ ፈተናዎች አንዱና ዋነኛው ነው። እነዚህን እንዴት እንደምትይዣቸው የሚወስነው ደግሞ በማንነትሽ ወይም ስብዕናሽ ወይም ተፈጥሮሽ እንዲሁም በአመለካከትሽ ነው። ስህተት መስራትን ወይም ስኬት አልባነትን እንዴት ትመለከቻለሽ? ጥፋትንና ስህተትን ወይም ውድቀትን የምናይበት ጤነኛው አመለካከት የህይወት አካል መሆናቸውንና ማንኛውም ሰው ከነዚህ ሊሸሽ አለመቻሉን ነው። ስህተቶችሽ በጣም ጠቃሚ አስተማሪዎችሽ ናቸው። ስለሆነም አትሸሻቸው። ረጋ ብለሽ አስቢባቸው። ለሰጡሽ ትምህርት አመስግኛቸው። መሰናከል ወይም ውድቀት ሲያጋጥምሽ እስኪ የሚከተሉትን ሞክሪ። አንደኛ ለደረሰው ውድቀት ኃላፊነት ውሰጂ። በእውነት ያንቺ ጥፋት ከነበረ ጥፋትሽን ተቀበይ፣ እመኚ። ለአስተማሪሽ፣ ለራስሽ ወይም ለሌላ የሚመለከተው ሰው። ሁለተኛ ለውድቀቱ ምክንያቶች ናቸው የምትያቸውን ለማወቅ ራስሽን ጠይቂ። 2 የተለያዩ መደቦች አዘጋጂና በአንደኛው ሊለወጡ የማይችሉ ወይም ከቁጥጥርሽ ውጭ የሆኑ ምክንያቶች፣ በሁለተኛው ደግሞ ለወደፊት ማስተካከል የምትቻቸውን ምክንያቶች ጻፊ። ሶስተኛ በመጀመሪያው ዝርዝር ያስቀመጥሻቸው ምክንያቶች እንደገና ያቸው። ለምሳሌ ያልተጠበቀ ፈተና ስለነበረ ነው ወይም ኃይለኛ ዝናብ ስለነበረ ነው ወደ ፈተናው በጊዜ መድረስ ያልቻልኩት ብለሽ ከሆነ ሁሌም ቀድሞ መዘጋጀት ከድንገተኛ ፈተናና ከመደናገጥ ያድን እንደነበር ወይም ከእንቅልፍ ቀድሞ በመንቃት በጊዜ በፈተና ቦታ መድረስ ይቻል እንደነበር ራስሽን ጠይቂ። አራተኛ ከዚህ ተሞክሮ በመነሳትም ለወደፊት ምን ማሻሻል እንዳለብሽ አስቢ። እነዚህን ማሻሻያዎች በተግባር ስታከናውኚ በአይነ ህሊናሽ እዩ። አምስተኛ የውድቀትሽን መረጃ በሚታይ ቦታ አስቀምጪ። 6/20 በሚል በትልቁ የተጻፈበትን የሂሳብ ፈተና ወረቀት ተናደሽ ከመቅደድ ይልቅ በሚታይሽ ቦታ ብታስቀምጪው ለሂሳብ ትምህርት የበለጠ ትኩረት እንድትሰጪ ሊያስታውስሽ ይችላል። 6ኛ ይሁን እንጂ በውድቀቱ ወይም ጊዜያዊ መሰናክሉ ላይ ብዙ መጨነቅ ብሎም ማላዘን ወይም ራስሽን ማውገዝና መጥላት የለብሽም። ወደፊት ተራመጂ። ይህ ተራኪ ነው።
ይህ ተራኪ ነው። በየትኛውም ቦታ በምቾት ወይም ራስን በማስማማት የሚያኖሩ ክሂላት። አንደኛ፣ ብዙ ሰዎች ባሉበት ቦታ ውስጥ ከሆንክ ትህትና በተላበሰ አቀራረብ ሰዎችን አነጋግር። እናትህ ከታላላቅና ከማታውቃቸው ሰዎች ጋር ስትሆን እንዴት መቅረብና ማነጋገር እንዳለብህ የነገረችህን አስታውስና በተግባር አውል። ሁለተኛ፣ ራስህን በትክክል አስተዋውቅ። ጥሩ የሰራኸው ነገር እንኳን ቢኖር አጋነህ ለመናገር አትቸኩል። በተለይ ጉራ ቢጤ ካለችብህ ተጠንቀቅ። ሰዎች ስላንተ በሂደት አውቀው እንዲያደንቁ አድርግ። ሶስተኛ፣ የሰዎችን ስም አስታውስ። አራተኛ፣ ሰዎች ሲናገሩ በሙሉ ልብህ አዳምጣቸው። እንዲህ የምታደርግ ከሆነ አጸፌታውን አንተ ታገኘዋለህና። አምስተኛ፣ ከቻልክ ሰዎችን ለመርዳት ሞክር፣ አስፈላጊ ሲሆንና ፍቃደኛ ከሆኑ። ካልቻልክ ደግሞ ሌሎችን ከመጉዳት ተቆጠብ። ስድስተኛ፣ በአዲስ የማታውቀው ከተማ የመጀመሪያ ዓመት ተማሪ ከሆንክ ትምህርት በደንብ ሳይጀመር ከተማውን ተንሸራሽረህ ለማወቅ ሞክር። ሰባተኛ፣ ሁሉም እንደኔ ነው ብለህ አታስብ። አእምሮህን ለአዳዲስ አስተሳሰቦች ክፍት አድርግ፣ ካንተ አስተሳሰብ ተጻራሪ ለሆኑትም ጭምር። ስምንተኛ፣ የማታውቀውን እንደምታውቅ ሆነህ አትቅረብ። ነገሩ ሳይገባህ ቀልድም ቢሆን እንደገባህ አታስመስል። ያልገባህን ነገር አልገባኝም ማለት ነውር አይደለም። ዘጠነኛ፣ ለመናገር ያህል ብቻ አትናገር። የምትናገረው ነገር ከሌለ ዝም በል። ፈገግታ ግን ከፊትህ አይለይ። አስረኛ፣ አንድ ሰው የሚፈልገው መረጃ ቢኖርና አንተን ቢጠይቅህ አንተ ግን መረጃው ከሌለ ለመርዳት ከመፈለግ ብቻ በግምት አትናገር። ሰውየውን የባሰ ግራ ልታጋባው ወይም ልታሳስተው ስለምትችል ይቅርታ በመጠየቅ አላውቅም ማለቱ ይመረጣል። 11ኛ፣ በተቻለህ መጠን ደስተኛ ሁን። ጥሩ መዓዛ ያለው አበባ ወደ ንብ አይሄድም፣ ንቡን በመዓዛው ይስበዋል እንጂ። ይህ ተራኪ ነው። ይህ ተራኪ ነው። ዘጠኙ ታላላቅ ማነቃቂያዎች። በሁለተኛ ደረጃ ትምህርት ቤትና በዩኒቨርሲቲ መካከል ከሚገኙ ልዩነቶች መካከል አንዱ ትምህርት ቤት እያለህ ኃላፊነቶችን በአግባቡ መወጣትን የሚከታተሉ ሰዎች በአብዛኛው ወላጆች ወይም አሳዳጊዎች መኖራቸው ነው። አሁን ግን ብቻህን ነህ፣ ብቻሽን ነሽ። ወደ ኋላ እየቀረሽ ነው ብሎ የሚነግርሽ ማንም የለም። ራስን እያነቃቁ ወደፊት መራመድ አሁን ያንቺ ብቻ ኃላፊነት ሆኗል። ወደ ስራ ከመግባትሽ በፊት በጥሩ የስራ ወይም የጥናት ሁኔታ ወይም ሙድ ውስጥ መሆንሽን አረጋግጪ። ለምሳሌ ምንም እንኳን ተነሳሽነትሽ ከፍተኛ ቢሆንም የስራ ጠረጴዛሽ የተዝረከረከ ከሆነ በደስታ ተቀምጠሽ የመስራት ወይም የማጥናት እድልሽ ጠባብ ነው፣ የሚያስጠላሽ ስለሚሆን። ትልቁ የመነቃቃት ችግር ግን ከዚህ የላቀ ነው። ይህም እያጠናሽ ያለሽው ትምህርት ለዚህም እያወጣሽ ያለሽው ጉልበትና ጊዜ ትርጉም የማይሰጥሽ ሲሆን የሚከሰት የመነቃቃት ችግር ነው። ከቤተሰብና ከጓደኛ ተለይተሽ እዚህ ያለሽው ለዓላማ መሆኑን የሚያስታውሱሽና የሚያነቃቁሽ አንዳንድ ሐሳቦች ከዚህ ቀጥሎ ቀርበዋል። አንደኛ፣ ከዓላማሽ ጋር የሚሄድ ምስል ፈልጊ ወይም ፍጠሪ። ለምሳሌ ፖለቲከኛ የመሆን ዓላማ ካለሽ የምታደንቂውን ፖለቲከኛ ፎቶ አጠገብሽ ስቀይ። ሁለተኛ፣ ራስሽን በገንዘብ ወይም በሌላ መንገድ የፈለገውን እንዳያገኝ አድርገሽ ቅጪ። ከመስመር በወጣሽ ቁጥር ለምሳሌ ሳታጠኚ ስትቀሪ ወይም ዝቅተኛ ውጤት ስታስመዘግቢ ትንሽ ገንዘብ ለሌላ ሰው ለምሳሌ ለእኔ ብጤ ስጪ ወይም አጠራቅሚ። ወይም ከአንድ የምትወጁ ፕሮግራም በመቅረት ራስሽን መቅጣት ትችያለሽ። ሶስተኛ፣ ራስሽን ሸልሚ። ኤ ስታመጪ አስተማሪሽ አንቺ ለይቶ እውቅና ሲሰጥሽ ያጠራቀምሽውን ገንዘብ ደስ በሚልሽ መልኩ ተጠቀሚበት። አራተኛ፣ ስታጠኚ ለተከታታይና ረጅም ሰዓታት መሆን የለበትም። ለአንድ ሰዓት ጥናት
የ10 ደቂቃ እረፍት መስጠት አለብሽ። ወይም ደግሞ ከቴስት በኋላ ሲኒማ ለመሄድ ራስሽን ነፃ ማድረግ አለብሽ። 5ኛ አካሄድሽን ለማወቅ የድርጊት ሁኔታሽን የምትከታተይበት ማስታወሻ ያዢ። 2 ሳምንት የቀረው የቤት ስራ ወይም ፕሮጀክት ካለብሽ ወይም የመመረቂያ ጽሑፍ እያዘጋጀሽ ከሆነ የት እንዳለሽና ምን እንደቀረሽ የምታውቂበት የጽሑፍ መከታተያ እንዴት በተለየ መንገድ መስራት እንዳለብህ ተማር። ሁሉም ይሳሳታል። ለድርጊቶችህ ኃላፊነት ከወሰድክና ከተሞክሮህም አንድ ነገር ከተማርክ ሁሉንም ቀድመህ ካሰብከው ላይ ትደርሳለህ። 6ኛ ትስስር ይፈጥራሉ። የዩኒቨርሲቲ ተማሪ ስትሆን የአንድ ማህበረሰብ አባል ትሆናለህ። እናም ሌሎች ተማሪዎች አንተ ያለፍክበት ባለው መንገድ ወይ አብረው እየተጓዙ ነው፣ አለበለዚያ በተመሳሳይ መንገድ ያለፉ ሲኒየር ተማሪዎች ወይም መምህራን ናቸው። ተመሳሳይ ሐሳቦች ከሌሎች ጋር የሚጋሩ ሰዎች የግል አመለካከታቸውን ብቻ ከሚያንጸባርቁ ሰዎች የበለጠ ስኬታማ ናቸው። ስጋትህን ለሌሎች አካፍል። አስፈላጊ ሆኖ ካገኘኸው ደግሞ እርዳታ ጠይቅ። አንተም ራስህንና ሌሎችን ለመርዳት ዝግጁ አድርግ። 7ኛ በሚወዷቸው ነገሮች ዙሪያ በቂ ተሞክሮ አላቸው። ከምረቃ በኋላ ምን መስራት ወይም መሆን እንደምትፈልግ የምታውቅ እድለኛ ተማሪ ከሆንክ ጊዜ ሳታጠፋ ባገኘኸው አጋጣሚም ሆነ በክረምት የእረፍት ወቅት የተግባር ልምምድ አድርግ። ማለትም ኢንተርንሺፕ ውጣ። ውጭ ሀገር የተሰሩ ጥናቶች እንደሚያሳዩት ከሆነ ኢንተርንሺፕ የወጡ ተማሪዎች ካልወጡት ጋር ሲወዳደሩ በሰለጠኑበት ሙያ ስራ የማግኘት እድላቸው 15 ከመቶ ከፍ ሲል 70 ከመቶ የሚሆኑት ደግሞ ባገኙት ተሞክሮ በመታገዝ ራሳቸውን የበለጠ ለስራ ዝግጁ ማድረግ መቻላቸውን ተናግረዋል። ይህ ተራኪ ነው።